ስለሆነ ይሄ ተረጋግጦ በብድር መልክ ይሰጠዋል የሚል ነገር ነው። ደንቡን በጋራ ተወያይተን አጽድቀን ወደዛ የገባ ነው ማለት ነው። ስለዚህ ስንገባ ያው ወራዊ ክፍያ ያው 20 ብር ነበረ እና መነሻ የሆነው እሱ ነው። ስለዚህ ከዛ አንፃር ስናይ ወደ 6000 ምናምን ብር በየወሩ ይገባል። እንደገና ደግሞ ለወሊድ ለሐዘን አንዳንድ ሺህ ብር ይሆናል። ምናልባት ያላወቀም ካለ በዛ ላይ ደግሞ ለጋብቻ ከሆነ 1500 ብር በዛ እየሰጠን ያለን። ከዛ አንፃር ግን አሁን ከቆይታ አንፃር አሁን 1000 ብሩ ምን ያደርጋል? ስለዚህ 20 ብሩ መሻሻል አለበት የሚል ከሰራተኛ ይቀርባል አስተያየት። በዛ መሰረት እኛ ብቻችንን መወሰን ስለማንችል በተደጋጋሚ ለአመራሩ አቅርበናል። ፕሮግራም እንዲያዝልን ያው እንግዲህ ስራችን ባህሪ ወቅታዊ ስለሆነ ያን ማግኘታችን ከአንድበት ሶስቴም ጥያቄ ይሆናል ማለት ነው። ስለዚህ አሁን ምን ይሁን የሚለው ነገር ይሄ ቆንጆ ነው የመነሳቱ ሆነ ይሄ ፕሮግራም መያዙ ደግሞ አሪፍ ስለሆነ ቀጣይ እንዴት እናደርግ የሚለውን መጨረሻ ላይ መቋጨት እንችላለን ማለት ነው እና ዋና ዓላማው ይሄ ነው ማለት ነው። ስለዚህ ይሄንን ሂሳብን መሰማት አለበት። ምን ያህል ብር ተሰበሰበ፣ ምን ያህል ብር ቀረን የሚለው ነገር ያው ለቀጣይ በምንይዘው ቀጠሮ ሂሳባችንን ሰርተን እናቀርባለን ማለት ነው። ሌላው የካፌ አገልግሎት በተመለከተ ነው። የካፌ አገልግሎትም እንደዚሁ መመሪያ የሚለው ምንድነው? ሶሻሉ ማስተዳደር አለበት ነው የሚለው። ሶሻሉ ማስተዳደር አለበት ነው የሚለው። አሁን ሶሻሉ ደግሞ የማስተዳደር ደግሞ አቅም የለውም። ይህም አቅም የለውም ሲባል ምንድነው? ማቴሪያሎች የሉም። አሁን ምንድነው ከዋናው መስሪያ ቤትም የተወሰኑ ከዚህ በፊት የመጣው ደብዳቤ ቀጣይ ተቋሙ ይህንን የሚያስፈልጉትን ነገሮች ፍሪጅ፣ ምጣድ፣ ሙሉ ወንበር ጠቅላላ አሁን ገዝቶ ሶሻሉ ማስተናገድ አለበት መምራት አለበት እያለ ነው ያለው። ስለዚህ ያንን ለማድረግ እንግዲህ ያው ግባቶች ስለሌሉ ወደ ገብተናል፣ ወደ ሶስተኛ ወገን ገብተናል ማለት ነው እና ምንድነው ወደ አዋዋል ነው። እሱም ያው የቤት ኪራይ አይከፍልም፣ አገልግሎት እየሰጠን ያለው ዋጋም ደግሞ የተመጣጠነ ነው። ከውጭ ጋር የተመጣጠነ ሳይሆን ከውጭ ጋር ግንኙነት ያለው ሳይሆን በዋጋ አንፃርም ያው አነስተኛ ነው በሚል ነው ያንን አወዳድረን ዋጋም ጭምር ማለት ነው ወደ ውል የገባ ነው ማለት ነው እና በዛ መሰረት እያደረገን ያለ ነው ማለት ነው እና ባለፈውም የዋጋ ንረቱ የተመለከተ ያንንም ይዘን ይቅርታ ስብሰባ ጀምረናል። አቤት። ስለዚህ የዋጋ ንረት የዋጋ ማሻሻያ ትንሽ ያደረግንበት ሁኔታ አለ። ከዛ አንፃር ነው የካፌ በተመለከተ ማለት ነው። ስለዚህ ለቀጣይ አሁን እኛ ምንድን ነው 20 ብር 1000 ብር ጥቅም የላቸውም። አሁን ምንድን ነው 1000 ብር እንሰጣለን። ከዛ በኋላ ብዙ ግንኙነት ያለው ሰው አይደለም ከክፍሉ ውጭ ሆኖ ብር ይሰበስብለታል። የኛ ዓላማ ግን እንደዛ አልነበር። ሙሉ በሙሉ ሶሻሉ ይሄንን ይሰጣል፣ በየክፍሉ መዞር አይቻልም ብለን ነው እኛ እንትን ያለው። ከዛ አንፃር አሁን ሁሉም ቲፎዞ ያለው እስከ ከክፍሉ ውጪ ሌላም ክፍል እየሄደ ያሰባስባል። ይሄ አግባብ አይደለም በሚል ይሄን ማቀበል ያው ተግባራዊ ያልሆነም ብሎ ከማነስ አንፃር ማለት ነው። ስለዚህ ይሄንን ለቀጣይ የምናይበት ነው የሚሆነው። ሌላ ወራዊ ክፍያ ራሱ አሁን ሙሉ ሙሉ ሰራተኛው የተወሰነ በከፊሉ የተወሰነ ያከፈለበት የማይከፍልበት ሁኔታ አለ፣ አባል ያልሆነበት ማለት ነው። ይሄ ምንድነው? ባለፈው ፋይናንስ ማናገራ አግሎቴ በሰው ደሞዝ ላይ ወጥቷቸው ራሱ ማለት ነው። መጀመሪያም ሲጀመረው በየክፍሉ ተዞሮ የተፈረመውና በዛ መሰረት እየተቆረጠ ያለው አሁን ከዛ በኋላ እየተነገረ በማመልከቻ እየገቡ ነው ያሉት። አሁንም እንደዛ ነው እያስተናገድን ያለ ነው ማለት ነው እና አንድ ወጥ ለማድረግ ግን ሁሉም ሰው በአንድ እንትን ማካሄድ አለበት የሚል ነገር ነው የሚያገባው። በፊት አሁን ወደ 361 ሰው ነበር። አሁን ግን በዚህ በተሸክም በተደረገበት እንትን አሁን በለክል ያለው እንትን 305 ሰው 305 ሰው ወደ 7352 ብር ከዚህ ከሁለት ወር ጀምሮ እየተሰበሰበ ነው ያለው ማለት ነው። የተወሰነ ነገር የጨመረበት ነገር ነው ያለው።
ስለዚህ በእኛ በኩል ለጊዜው አጠር ባለ መልኩ ሰዓቱን ለመቆጠብ ያልኩት ይሄን ይመስላል። አሁን ግን ምንድነው እኛም ቀጣይ አሁን ምንድነው አጠቃላይ እንደዚህ ተሰብስቦ ሰራተኛው ማለት አስቸጋሪ ነው። ስለዚህ ምንድነው መሆን ያለበት በየክፍሉ የተወሰነ ሰው ወክሎ የጋራ አድርገን ከወረዳ ጭምር ማለት ነው ከወረዳ ጭምር ሶስት ሰው የሚለው አጠቃላይ ፕሮግራም ይዘን በዛ መሰረት የጋራ አድርገን ደንባችንን ጭምር ማሻሻል አለብን የሚል ነገር ያለ ለምን አብረን መቀጠል የለበትም። ስለዚህ ደህና ነገር ይዘን ደህና ነገር አዋጥተን ደህና ነገር እርዳታውን ብናደርግ ይሻላል የሚል የኮሚቴው ሀሳብ ስለሆነ አሁን ይሄንንም ቀጣይ አሁን ሀሳብ በሚነሳው ላይ ማራመድ ይቻላልና ይሄንን ነው ኮሚቴው እኛ ዛሬ ይዘን የመጣነው ማለት ነውና አሁን ባለሰው ላይ የሚሰራው ካለ የተሻለ ነገር ካለ ማብራራት ይቻላል ማለት ነው። አዳር ባለመልኩ ማለት ነው ይመስላል። ጥያቄ ካለ አስተያየት ካለ መቀበል ይቻላል።